ከፊት ለፊታችሁ ፈገግ እያሉ ነገር ግን ከጀርባችሁ ጉድጓድ የሚቆፍሩላችሁን ሰዎች እንዴት በቀላሉ ማወቅ እንደምትችሉ በዚህ ቪዲዮ ነግራችኋለሁኝ። በህይወታችን ውስጥ ጓደኛ ነን የሚሉ ነገር ግን ከጀርባችን ሆነው ስኬታችን የሚያናድዳቸው፣ ደስታችን ደስ የማይላቸው ሰዎች እንዳሉ ታውቃላችሁ? እነዚህ ሰዎች ለየት የሚያደርጋቸው ጥላቻቸውንና መጥፎ ባህሪያቸውን ፊት ለፊታችን ስለማያሳዩን ለመለየት አስቸጋሪዎች ናቸው። ነገር ግን በዛሬው ቪዲዮ ላይ እነዚህን አስመሳይ ሰዎች የምትለዩባቸውን 9 ዋና ዋና መንገዶች እነግራችኋለሁኝ። እነዚህ ሰዎች ለእኛ ያላቸውን ጥላቻ በቀጥታ አያሳዩንም። ይልቁንም በቀልድ ውስጥ፣ በአንዳንድ ንግግሮች ውስጥ፣ በሰውነት ቋንቋና በተሸፈኑ ምልክቶች ውስጥ ይገልጻሉ። ከዚህ ቪዲዮ በኋላ በድብቅ የሚጠሏችሁን ሰዎችና እናንተን በድብቅ ሊጎዱ የሚያስቡ ሰዎችን የምትለዩባቸውን 9 ወሳኝ ነጥቦች ታውቁበታላችሁ። ስለዚህ ይህንን ቪዲዮ እስከ መጨረሻው ድረስ አይታችሁ 9ኙንም መስማታችሁን እርግጠኛ ሁኑ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናችሁ? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። ወደ ነጥቦቹ አለፍኩኝ። አንደኛው የተሸፈነ ስድብ ወይንም ደግሞ መርዛማ ሙገሳ። በድብቅ የሚጠሏችሁ ሰዎች የመጀመሪያ ማሳያው መንገድ መርዛማ ሙገሳቸው ነው። እነዚህ ሰዎች ሲያሞግሷችሁ፣ ሲያደንቋችሁ አሊያም ደግሞ ሲያመሰግኗችሁ የምር ሊመስል ይችላል። ነገር ግን መጨረሻ ላይ አንድ ነጥብ ጣል ያደርጉና ስሜታቸውን ይገልጻሉ። በምሳሌ ልንገራችሁ። አንድ አዲስ ልብስ ገዝታችሁ እነሱ ፊት ስትቀርቡ ይሄ ልብስ በጣም አምሮብሃል፣ ነገር ግን እኔ ደግሞ ብለብሰው በጣም የበለጠ ያምርብኛል ይሏቸዋል። እንደዚህ አይነት ሙገሳዎች መርዛማ ሙገሳ ይባላሉ። አሊያም ደግሞ ይሄ ልብስ በጣም ቆንጆ ነው፣ አምሮብሻል፣ ነገር ግን ከየት አምጥተሽ ገዛሽው ይላሉ። በስራችሁ አሊያም ደግሞ በህይወታችሁ ስኬታማ ሆናችሁ ስለ ስኬታችሁ ስትነግሯቸው ደግሞ እንኳን ደስ አለሽ፣ እንኳን ደስ አለህ ካሉ በኋላ እናንተ እድለኛ ስለሆናችሁ ነው የቀናችሁ እንጂ ነገሩማ ቀላል ነበር፣ እኔም ባደርገው ይሳካልኝ ነበር ብለው መርዛቸውን ጣል ያደርጋሉ። እነዚህ ሰዎች መጀመሪያ ላይ ሙገሳን አስቀድመው ቀጥሎ ግን መርዛማ ንግግራቸውን የመጣል ጥበብ አላቸው። እናም እናንተን ያሞገሷችሁ መስለው መጨረሻ ላይ ግን ያጣጥሏቸዋል። በህይወታችሁ ውስጥ እንደዚህ የሚያደርግ ጓደኛ ካላችሁ ብትጠነቀቁት መልካም ነው። ሁለተኛው የሰውነት ቋንቋና ሐሰተኛ ፈገግታ ነው። አብዛኛውን ጊዜ አንደበት ሊዋሽ ይችላል፣ ነገር ግን የሰውነት ቋንቋና ስሜታችን እውነቱን የመናገር ችሎታ አላቸው። በድብቅ የሚጠሏችሁ ሰዎች እናንተ ፊት የውሸት ፈገግ ቢሉ አይናቸው ውስጥ ግን እውነቱ ይታያል። አንዳንድ ጊዜ የማስመሰል ፈገግታ እንደሆነም ያስታውቅባቸዋል። በስነ ልቦና ጥናት እንደተረጋገጠው እውነተኛ ፈገግታ ፈገግ ስትሉ አይን አካባቢ ሽብሽብ የማለት ባህሪ ያለው፣ ነገር ግን ሐሰተኛ ፈገግታ ከከንፈር አይዘለም። ከዚህ በኋላ ሰዎች ፈገግ ሲሉላችሁ አስተውላችሁ ተመልከቱ። የትኛው ሐሰተኛና የትኛው እውነተኛ ፈገግታ እንደሆነ መለየት ትችላላችሁ። ሌሎች የሰውነት ቋንቋ ምልክቶች ደግሞ እናንተ መልካም ዜና ወይንም ደግሞ ጥሩ ነገር ስታካፍሏቸው እጃቸውን አጣጥፈው ወደኋላ ማድረግ፣ እናንተ ስለ ስኬታችሁና ስላጋጠማችሁ ደስ የሚል ነገር ስታወሩ ብዙውን ጊዜ ትኩረት አለመስጠትና በዛ ነገር ደስተኛ አለመምሰል እና ወሬውን ቶሎ እንድትጨርሱ መጓጓት። እናንተ ስታወሩ ከአይናችሁ ይሸሻሉ፣ መልስ ሲመልሱላችሁም አይናችሁን እያዩ ለመመለስ ይቸገራሉ። ይህን የሚያደርጉት ደግሞ አይናችሁን ካዩት እና አይናቸውን ካያችሁባቸው ትክክለኛና እውነተኛ ስሜታቸውን የምታውቁ ስለሚመስላቸውና ስለሚፈሩ ነው። አንዳንድ ጊዜ ደግሞ በተቃራኒው ስሜት አልባ በሆነ መልኩ እናንተ ላይ ያፈጣሉ። ሶስተኛ ቀልድ ነው በሚልና በቀልድ ስም የሚሰነዘሩ መርዛማ ንግግሮች። አብዛኞቻችን እንደ ቀላል የምናልፈው ነገር በቀልድ ስም አድርገው እናንተን መስደብ፣ ዝቅ ማድረግ ነው። እነዚህ ሰዎች ቀልድ ነው በሚል ሰበብና ቀልድ ነው በሚል ሽፋን ሰዎች ፊት ሊያሳፍሯችሁ፣ ሊያሸማቀቃችሁ ይሞክራሉ። ከዚያም እናንተ ስትናደዱና ስትበሳጩ እንዴ ቀልድ አይገባችሁም እንዴ እረስ ቀልድ ነው ይሏቸዋል። የልባቸውን ከተናገሩና የውስጣቸውን ካወሩ በኋላ ቀልድ ነው በሚል ሰበብ ይሸፍኑታል። ለምሳሌ በሰዎች ፊት ተሰብስባችሁ እያለ ስለሆነ ወሬ እየተወራ ጓደኛችሁ ድንገት ተነስቶ አይ እናንተ ደግሞ እሱ እኮ ገንዘብ መስጠት አይወድም፣ በጣም ስቁንቁን ነው፣ 1 ብር እንኳን ለማውጣት እጁ ይንቀጠቀጣል ይልና ወደ እናንተ ዞር ብሎ ደግሞ ስቀልድ ነው እንዳታመር ይላቸዋል። አሊያም ደግሞ የሆነ ጥያቄ ስትጠየቁ አይ እሷ እኮ ምንም አታውቅም ደደብ ናት ይልና ደግሞ እንዳታመሪ ቀልዴን ነው ይሏቸዋል። እነዚህ ነገሮች በቀልድ የተሸፈኑ ስድቦች፣ በቀልድ የተሸፈኑ ጥላቻቸውን ያሳያል። ስሜታችሁን ከጎዱ በኋላና እናንተን እንዲከፋችሁ ካደረጉ በኋላ ቀልድ ነው ብለው አደባብሰው ያልፋሉ። ላጠፉት ጥፋትና ስሜታችሁን ስለጎዱት ይቅርታ ከመጠየቅ ይልቅ ቀልድ አታውቁም፣ ፋራ ናችሁ ብለው እናንተኑ ይወቅሷቸዋል።
እነዚህ ሰዎች በጣም አደገኛ ናቸው። እንደዚህ አይነት ምልክት ካያችሁ ከእነዚህ ሰዎች ብትጠነቀቁ መልካም ነው። አራተኛው በስኬታችሁ ቀን መሰወር። እውነተኛ ጓደኛ በችግራችሁ ጊዜ ብቻ ሳይሆን በስኬታችሁና በደስታችሁም ቀን ላይ ይገኛል። በድብቅ የሚጠላችሁ ሰው ግን ሀዘናችሁ ላይ ምናልባት ሊገኝ ይችላል፣ ነገር ግን ደስ ያላችሁ ቀንና ስኬታችሁ ቀን ላይ አይገኝም። ምክንያቱም እነዚህ ሰዎች እናንተ ዝቅ ስትሉና ስታዝኑ ነው ደስታ የሚሰማቸው። እናንተ ከፍ ከፍ ስትሉና ሲሳካላችሁ ውስጣቸው ያለውን የቅናትና የጥላቻ ስሜት መቋቋም ስለማይችሉ ስኬታችሁን ለማየት ይቸገራሉ። ስለዚህ የደስታችሁና የስኬታችሁ ቀን ፈጽሞ አይገኙም። እነዚህ ሰዎች በቦታው አለመገኘት ብቻ ሳይሆን ስለ ስኬታችሁ ስታወሯቸውም መስማት አይፈልጉም። ወሬውን ወደ ሌላ ነገር ይቀይሩታል። የእናንተ ማደግና የእናንተ ስኬት ለእነሱ ውድቀት ስለሚመስላቸው፣ የበታችነት ስሜታቸውን ስለሚቀሰቅስባቸው የእናንተን ስኬት ማየት ይከብዳቸዋል እና ከአካባቢው ይሰወራሉ። አምስተኛ፣ ስለ ሌሎች ሰዎች እናንተ ፊት ማማት። አንድ ቀላል የህይወት ህግ ልንገራችሁ። በእናንተ ፊት ሌሎችን ሰዎች የሚያማላችሁ ሰው እናንተን ደግሞ ሌሎች ሰዎች ጋር ሄዶ ያማቸዋል። ይህን ነገር እንዳትረሱት። ወሬ እናንተ ጋር ይዞ የሚመጣ ሰው ወሬ ከእናንተ ይወስዳል። በድብቅ የሚጠላችሁ ሰው እናንተ ፊት ሲሆን ስለሌሎች ሰዎች ነውርና ስለሌሎች ሰዎች ውድቀት እየመጣ እያወራ ሊያስቃችሁና ሊያዝናናችሁ ይሞክራል። ሌሎች ሰዎችን እያንቋሸሸ እያጣጣለ እናንተ ጋር ያወራል። እንደዚህ የሚያደርግ ሰው ሌላው ሰው ጋም ሲሄድ እናንተ ልክ እንደዚሁ እያጥላላና ስለ ድክመታችሁ እያወራ ያስቅባቸዋል። እነዚህ ሰዎች የእናንተን ድክመትና የእናንተን ህይወትም ለሌሎች ሰዎች አሳልፈው ይሰጣሉ። አንዳንድ ጊዜም አልፎ ተርፎ ስለሚጠሏችሁ ብቻ ሐሰተኛ ወሬንም ሊነዙ ይችላሉ። ስድስተኛ፣ የእናንተን ባህሪና የእናንተን ህይወት በድብቅ መኮረጅ። የሚጠላችሁ ሰው እናንተን መሆን የማይፈልግ ይመስላችኋል፣ ነገር ግን እውነታው በተቃራኒው ነው። የሚጠላችሁ ሰው በድብቅ እናንተን መሆን ይፈልጋል። ይህ ደግሞ በእናንተ ላይ ከፍተኛ ቅናት ስላለባቸው እናንተ ያላችሁን ነገር በሙሉ እነሱ ማድረግና እነሱ መውሰድ ይፈልጋሉ። የምትለብሱትን አለባበስ፣ የአነጋገር ዘይቤያችሁን፣ የምትከተሉትን የህይወት ዘይቤ፣ እነዚህን ሁሉ በድብቅ ይኮርጃሉ። ነገር ግን በሰው ፊት ቀርበው ሲታዩ ልክ የራሳቸው ማንነት አስመስለው እንዲሁም እናንተ በእነሱ እየቀናችሁ እነሱን እንደምትኮርጁ ያወራሉ። እናም እንደዛ ያስመስላሉ። ሰባተኛ፣ ከእናንተ ጋር እናንተ የማታውቁት ውድድር ውስጥ መግባት። እናንተ መልካም ነገር ባደረጋችሁ ቁጥር፣ እናንተ የሆነ አዲስ ነገር ባደረጋችሁ ቁጥር እነሱም ከእናንተ የተሻለ እንዳላቸውና ከእናንተ የተሻለ አድርገው ለመስራት መሞከር። እነዚህ ባህሪያት በንግግር ውስጥ ይገለጻሉ። አስተውላችሁ ካያችሁ አንድ ምሳሌ ልንገራችሁ። ለምሳሌ እናንተ እኔ እኮ ዛሬ 5 ኪሎ ሜትር ሮጥኩኝ ብትሏቸው እነሱ ሲቀጥሉና እንዴ 5 ኪሎ ሜትር ማውጣን ቀላለው፣ ምን ታካብዳላችሁ? እኔ ትላንትና 10 ኪሎ ሜትር ሮጫለሁ ይሏቸዋል። እናንተ አዲስ ስልክ ስትገዙ እነሱ ደግሞ የእናንተን ስልክ ያዩና ከእናንተ የተሻለ ስልክ ሄደው ይገዛሉ እና መተው ለእናንተ ከእናንተ እንደሚሻል ሊያሳያችሁ ይሞክራሉ። ሁልጊዜም ከእናንተ የበላይ መሆናችሁ ያስጨንቃቸዋል። ጥቃቅን በሚመስሉ ነገሮች ሁሉ ከእናንተ ጋር ይፎካከራሉ። እናንተ ይህንን ነገር እንደ ኖርማል አይታችሁ ልታልፏቸው ትችላላችሁ። ነገር ግን ይህን ባህሪ ጓደኛችሁ ላይ ካያችሁት ተጠንቀቋቸው። እነዚህ ሰዎች ለትልልቅ ነገርም አይመለሱም። ሁሌም ቢሆን እናንተ ሳታውቁ ከእነዚህ ሰዎች ጋር ውድድር ውስጥ ናችሁ። ስምንተኛው፣ መጥፎ ምክር መስጠት። ይህኛው በጣም አደገኛው ምልክት ነው። ምክር ፈልጋችሁ እነሱ ጋር ስትሄዱ ለህይወታችሁ አደገኛ የሆነ ምክር ይሰጧቸዋል። ምክር ስትፈልጉና ለውሳኔ ስትቸገሩ እነሱ ጋር ሄዳችሁ ለውሳኔ ስታማክሯቸው አሳቢ መስለው ነገር ግን መጥፎና የማይሆን ምክር ይሰጧቸዋል። ለምሳሌ በስራ ቦታዬ ከኃላፊዬ ጋር በትንሽ ነገር ተጋጨን ስትሏቸው ታዲያ ምን ከሰው ጋር ያለማመጣችኋል? ስራችሁን ልቀቁት፣ የተሻለ ስራ ታገኛላችሁ፣ የተሻለ እድል አላችሁ፣ ይሄኛው ስራ ብዙም አይደለም፣ እንደውም ለእናንተ አይመጥናችሁም ወዘተ እያሉ መጥፎ ምክር እየሰጡ ወደ ገደል ይከቷቸዋል። ነገሮች ላይ ስሜታዊ እንድትሆኑና ተጣድፋችሁ እንድትወስኑ ያቸዋኩላቸዋል። ምክንያቱም እናንተ ስራችሁን አጥታችሁ ቤት ስትቀመጡ ማየትና ከነሱ በታች ስትሆኑ ማየት ደስታቸውን ይሰጣቸዋል። ዘጠነኛና የመጨረሻው ምልክት ደግሞ ውድቀታችሁ ያስደስታቸዋል። እነዚህ ሰዎች ጓደኛ መስለው ነገር ግን እናንተ ስታዝኑ፣ ስትወድቁ፣ በነገሮችና በሁኔታዎች ሳይሳካላችሁ ሲቀር ፊት ለፊታችሁ ያዘኑ መስለው ነገር ግን ውስጥ ውስጡን በጣም ይደሰታሉ። ምክንያቱም አንድ የሚያስደስታቸው ነገር ቢኖር እናንተ ዝቅ ስትሉ ማየት ነው። እናም እናንተ ከነሱ በታች ስትሆኑ ማየት ነው። በፍጹም እንድትበልጧቸው አይፈልጉም። ይህንን ምልክት በግልጽ ማየት ከፈለጋችሁ ይህን ነገር አስተውላችሁ ተመልከቱ። እናንተ ስለ ውድቀታችሁና ስላልተሳካላችሁ ነገር ስትነግሯቸው በማጽናናት መልክ አድርገው አንድ ነጥብ ጣል ያደርጋሉ። ድሮም አውቄው ነበር እንደማይሳካልህ፣ ድሮም አውቅ ነበር እንደማይሆንልሽ፣ ይህን ነገር አይሆንም ብዬሽ ነበር፣ መጀመሪያውኑ ሰው አልሰማ ብለሽ ነው ይሏቸዋል። ይህንን ምልክት የቅርብ የምትሉትና ጓደኛዬን የምትሉት ሰው ላይ ካያችሁት ስትጠነቀቁ መልካም ነው። እሺ፣ አሁን ጥያቄያችሁ መቼም የሚሆነው እነዚህን 9 ምልክቶች ጓደኞቼ ላይ ካየሁኝ ምን ላድርግ የሚል ነው።
አንደኛው ባንዴ መራቅ ይከብዳል። ስለዚህ ቀስ በቀስ ግንኙነታችሁን ቀንሱ። ለእነዚህ ሰዎች ሚስጥራችሁን አትናገሩ፣ ስኬታችሁን አትናገሩ፣ ዓላማችሁን፣ ህልማችሁን ማካፈል አቁሙ፣ ደስታችሁን አታጋሩ። ሁለተኛው እነሱ ሲናገሩና ሆን ብለው ስሜታችሁን ሊጎዱ ሲሉ ስሜታዊ አትሆኑላቸው። ምክንያቱም የሚያስደስታቸው ስትናደዱና ስሜታዊ ስትሆኑላቸው ነው። ስለዚህ ባህሪያቸውን አውቃችሁ ስሜታዊ ከመሆን ተቆጠቡ። ሶስተኛ ራሳችሁ ላይ ትኩረት ማድረግና ነገሮችን በንቃት መከታተል አለባችሁ እና ጥቃቅን የሚመስሉ ነገሮችንና በተደጋጋሚ የሚደረጉ ነገሮችን ማለፍ የለባችሁም። ብቸኝነትን ፍራቻ ከመርዛማ ጓደኛ ጋር ከመሆን ብቸኝነት በጣም የተሻለ ነው። ስለዚህ ሁሌም ቢሆን ራሳችሁን ጠብቁ፣ ለራሳችሁ ቅድሚያ ስጡ፣ ራሳችሁን ውደዱ። የዛሬው ቪዲዮ ይህን ይመስል ነበረ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁኝ። ይህንን ቪዲዮ ላይክ እንዲሁም ለጓደኞቻችሁ ሼር አድርጉልኝ። ለዩቲዩብ ቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።